በማስቀደም የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንዲሁም የእንድክትዮን ሚዲያ ተከታታዮች ያላችሁበት ሰላም እግዚአብሔር ይድረሳችሁ። ዛሬ እንግዲህ የምንመማረው ባለፈ አነና ንህነን ጀምረን እስከ ውእቶን ድረስ ጨርሰን አስሩ መራሕያንን በሶስት ከፍለን በአንደኛ መደብ፣ በሁለተኛ መደብ፣ በሶስተኛ መደብ በሚል ርዕስ ተመምረናል። ዛሬ ደግሞ እኛ አስሩ መራሕያን በሶስት የተከፈሉት ሲዘረዝሩ እንዴት ብለው ለተገብሮ እንደሚዘረዝሩና እንዴት ብለው በገቢር እንደሚዘረዝሩ እናያለን ማለት ነው። ጊዜ ካለን በገቢር ሲዘረዝሩ የሚለው እናያለን። ጊዜ ከሌለን ግን በተገብሮ ሲዘረዝሩ አሁን እናያለን ማለት ነው። ቀጥታ ወደ ቪዲዮ ማለት ነው። እንግዲህ ከላይ እንደምታዩት አስሩ መራሕያን ሲዘረዝሩ ባለፈ እንደተነጋገርነው አነ ንህነ ስንል አንደኛ መደብ ማለታችን እኛ ራሳችን መነሻ ሆነን ሌሎችን አቅርበን ስንናገርና አርቀን ስንናገር መሆኑን በደንብ ተነጋግረናል በአንደኛ ቪዲዮ። ስለዚህ በዚህኛው የምንመማረው አንደኛ መደብና ሁለተኛ መደብ፣ ሶስተኛ መደብ የምንላቸው በሳይንሱ አከፋፈል ለእናንተም ግልጽ ነው። ነገር ግን ይህንን አስር መራሕያኖችን እንዴት አድርገን ከፍለን እንደምናያቸው እናያለን ማለት ነው። ስለዚህ አንደኛ መደቡ ለሊለና ለሊለ ናቸው። አንደኛ መደብ ለሊየ ማለት እኔ ማለት ነው። ለሊየ ስንል አንድ ሰው ለሊየ ካለ እኔ ማለት ነው በግዕዝ ቋንቋ። ሁለተኛ ደግሞ ለሊነ ካለ እኛ ማለት ነው። ለሊለ ይላሉ ሴቶችም ወንዶችም ናቸው። እንግዲህ ልብ በሉ። ለሊየ ሲልም ሴትዮይቱም ትላለች፣ ወንዱም ይላል። ለአንድ ብቻ ነው ግን እኔ ለሚል ሰው ብቻ ነው የሚጠቀም ማለት ነው ለሊየ ሲል። ለሊለ ሲሉ ደግሞ ሴቶችም ሊሉ ይችላሉ፣ ወንዶችም ሊሉ ይችላሉ። ስለዚህ ለሊለ ማለት እኛ ማለት ነው። አንደኛ መደብ ግልጽ ነው። ስለዚህ ሁለተኛ መደብ ስንገባ ቅርቦች ናቸው የሚሆኑ ማለት ነው። ቅርቦች ናቸው። እንግዲህ እኛ እኔ ካልን በኋላ ቀጣይ አንተ፣ እናንተ፣ አንቺ፣ እናንተ እያለ ሴቶችንና ወንዶችን እንነጋገራለን። በአራት ናቸው የሚነገሩ ማለት ነው። አራት ናቸው። አራቶችን ቅርቦች ሴቶችንም ወንዶችን በአንድ አድርገን በቅርብ በሁለተኛ መደብ እናያለን ማለት ነው። ስለዚህ ስንመለከት ለሊከ ስንል አንተ ማለት ነው። ለሊክሙ ስንል እናንተ ማለት ነው። ለሊከ ሲል ለቅርቡ ወንድ ብቻ ነው፣ ለሩቅ አይሆንም። ለሊክሙ ካለ አንድ ሰው እናንተ ብሎ እየተጣራ ነው፣ ለወንዶች ብቻ ነው። ለሊኪ ስንል ደግሞ አንቺ ማለት ነው እንጂ እርሷ ማለት አይሆንም። ለአንዲቱ ለቅርቢቱ ሴት ብቻ ነው ማለት ነው። ለሊክን ስንል ደግሞ እናንተ ቅርቦች ሴቶች ብቻ እናንተ። ስለዚህ ሁለተኛ መደብም ግልጽ ነው ማለት ነው። ስለዚህ ወደ ሶስተኛ መደብ ስንገባ ሩቆች ናቸው፣ ሴቶችና ወንዶች ሩቆች ማለት ነው። ስለዚህ ለሊሁ ስንል ሩቅ ወንድ ብቻ ነው፣ ቅርብን አያካትትም። ስለዚህ ለሊሁ ካለ እሱ ወይም ያ ማለት ነው። ለሊሆሙ ስንል ደግሞ እነሱ ወይም እርሳቸው፣ እነዚያ ማለት ነው። የሩቆችን ወንዶችን ነው የምንነጋገር ማለት ነው ለሊሆሙ ስንል። ለሊሃ ስንል ደግሞ እሷ ወይም እርሷ የሩቂቱ ሴትዮ ብቻ ለቅርቧ አያካትትም፣ ለሊሃ ሲል ማለት ነው። ለሊሆን ሲል እነሱ ወይም እርሳቸው፣ እነዚያ ሴቶች ማለት ነው፣ ለሴቶች ማለት ነው። እንግዲህ ደግሞ በቀጣይ ደግሞ ምን እናያለን ማለት ነው። እነዚህ ደግሞ ለገቢር ሲቀየሩ ወደ ገቢር ሲሳቡ ለመሳብ ሲያገለግሉ እናያለን ማለት ነው። አሁን የሚላል አስሩ መራሕያን ሲዘረዝሩ ይላል። አስሩ መራሕያን ሲዘረዝሩ ኪያየ ብሎ እኔን፣ ኪያነ ብሎ እኛን፣ ኪያከ ብሎ አንተን፣ ኪያክሙ ብሎ እናንተን፣ ኪያኪ ብሎ አንቺን፣ ኪያክን ብሎ እናንተን ይላል። አሁን እዚህ ጋር ከበብኩላችሁ ይሄ አንደኛ መደብ ነው። አንደኛ መደብ ይሄ ሁለተኛ መደብ ነው። ምክንያቱም ባለፈው ስነግራችሁ ምንድን ነው ያልኳችሁ? አነና ነህነ አንደኛ መደብ ናቸው። ኪያከ፣ ኪያክሙ፣ ኪያክን፣ ኪያኪ፣ ኪያክን ብሎ የሚሄደው ቅርቦች ደግሞ ሁለተኛ መደብ ናቸው ብለናል ማለት ነው። ወደ ሶስተኛው መደብ ስንሄድ ኪያሁ ማለት እሱን ወይም እርሱን ማለት ነው። ኪያሆሙ ማለት ደግሞ እነሱን ወይም እነርሱን ማለት ነው። ኪያሃ ማለት እሷን ወይም እርሷን ማለት ነው። ኪያሆን ማለት እነርሱን ወይም
እነሱ ድጋሚ የተወሰነ ላብራራላችሁ። አንደኛ መደብ ማለት ነው አለና ነ አንደኛ መደብ አሉ። ስለዚህ በዛ ባለና በነ ቦታ የሚገቡ ማን ናቸው ማለት ነው? ኪያዬና ኪያነ ናቸው ማለት ነው። ምን ለማለት ለገቢር እኔን ለማለት ለመሳብ ማለት ነው። እኔን ለማለት ኪያ ከሲል ደግሞ እና ኪያ ከማለት ደግሞ አንተን ማለት ነው። ቅርቡን ሰውዬ ይህ ማለት አንተ ያለው በገቢር ጊዜ ኪያከ ይላል ማለት ነው። ኪያክሙ ማለት ደግሞ እናንተ ኪያኪ ማለት አንቺን ኪያክን ማለት እናንተ እነዚህ ሁለተኛ መደብ ናቸው። እነዚህ አራቶች ማለት ነው። አራቱ ሁለተኛ መደብ አራቱ ሶስተኛ መደብ ናቸው ማለት ነው። ሩቆች አራት መደብ ቅርቦች አራት መደብ ስለሆኑ ማለት ነው። ኪያሁ ማለት እሱን ወይም እርሱን ነው ብያቸዋለሁ። ኪያሆሙ ማለት እነሱን ወይም እነርሱን ኪያሃ ማለት ደግሞ እሷን ወይም ደግሞ እርሷን ኪያሆን ማለት እነርሱን ወይም እነሱን ማለት ነው። ስለዚህ በእነዚህ አረፍተ ነገር ከመመስረታችን በፊት እነዚህን ማወቅ ስላለብን ነው ማለት ነው። አያችሁ አረፍተ ነገር ከመመስረታችን በፊት እነዚህን በዚህ አነና ነን በደንብ አድርገን ካወቅን በኋላ በዝርዝራቸው ኋላ ላይ ቋንቋ ለመናገር አረፍተ ነገር ለመመስረት አይሳነንም ማለት ነው። ያስተማረን የገሰጸን የአባቶቻችን አምላክ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።